መቼም ጆሮ አልሰማም አይልም። ጉድ ሳይሰማ ይሉት አገረኛ ብሂል ዘንድሮ ደጋግሞ እየጎበኘን ነው። ባለፉት ሳምንታት በኢትዮጵያ ሴቶች ብሔራዊ ቡድን ተጫዋቾች ዙሪያ የሰማነው ጆሮን ጭው የሚያደርግ ጉድ አሁን ደግሞ ከጋዜጠኛው ጓዳ ተገኘ። ማህበራዊ ሚዲያው ላይ እጅግ መነጋገሪያ የሆነው ይህ ድርጊት የብዙዎችን ትኩረት ስቧል። እሳቱ በሌለበት ጢሱ አይታይም እንዲሉ የነገሩ ሽታ መሽተት የጀመረው ከወራት በፊት ነው። ጋዜጠኛ ሶፎንያስ ጠበል ገባ፣ ለአንድ ወር ያህል ሐኪም ቤት አልጋ ይዞ ታከመ በተባለ ሰሞን ያኔም አሁን ማህበራዊ ሚዲያውን የተቆጣጠረው የአጭር ጽሑፍ መልእክት ልውውጥ ጉዳይ እጅጉን መነጋገሪያ ነበረ። እንዴት ራሱን የቤት እመቤት ይላል የሚል ወቀሳ፣ ማንነቱን በሴት አንቀጽ የሚጠራ ድርጊቱን የሚፈጽሙ አይነት ሰዎች ምልክት የሚታይበት ሆነም ተባለ። እንዲህ አይነት አጸያፊ ተግባር ውስጥ የተዘፈቁ ሰዎችን መስሎ ተገልጦ ነበርና ብዙዎችን ጉድ አስባለ። ታዲያ ነገሩን ለማጥራት ወደ ማህበራዊ ሚዲያዎች ብቅ ያለው ጋዜጠኛው የፌስቡክ አካውንቴን የሚጠቀም ሌላ ሰው ስለነበረ የተፈጠረ ክፍተት ነው እንጂ እኔ አስተዳደጌን የማውቅ ባህሌን የማከብር ሃይማኖተኛ ነኝ፣ እንዲህ አይነት ነገር አይነካካኝም አይነት ምላሽ ሰጠ። ራሱን ስቶ ጠበል መግባቱን፣ በስራ ባልደረባው ምክንያት የ1 ሚሊዮን ብር ስራ ማጣቱን ተናግሮ ሆደ ባሰውን ሰው አንጀት በሐዘን ሲበላው ከረመ። አበሻ በእናት አይጨክንም ሲባል እንደሰማ ሰው እናቱን ሲያመሰግን ፍቅሩንም ሲገልጽላቸው ጊዜማ ከተቃዋሚው ይልቅ አይዞ በርታ የሚለው እግዚአብሔር ይማልህ ብሎ የሚመርቀው በዛ። ምንም እንኳን የጋዜጠኛው ማስተባበያዎች የብዙዎችን ልብ ያሸነፉ ቢሆኑም ነገሩን በቀላሉ ያልወሰዱት አጋጣሚ ብቻ ይጠብቁ የነበሩ ሰዎች ግን ጥያቄዎችን ያነሱ ነበረ። ጋዜጠኛ ሶፎንያስ ከሴት የፍቅር ጓደኛው ጋር ታይቶ አያውቅም የሚል መብሰልሰልም ነበራቸው። ይህንን ጉዳይ ራሱ ሶፎንያስ በአንድ ቃለ ምልልሱ ላይ በሚያስጠረጥርና በሚያስገምት መልኩ አንስቶት ነበረ። እንዲህ አይነት ነገር ቶሎ ይሰለቸኛል ብሎ አፈቅራለሁ ግን ቶሎ ሰለቻለሁ። እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስተካከያ እንስራዚው እንደ ነፃ ነኝ ያልከው አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ ታውቂኛለሽ። ነገር ላይ ብዙ ሰዓት ማሳለፍ አልችልም። አዲስ ነገር ፈልጋለሁ ነው ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራ ግን ምን ይሰራል? አዲስ ነገር እየፈጠርሽ ያን ፍቅርሽን እያደሽ ይራትሽ አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ማለት አይደለም። ግን ሁኔታውን ያለው ነገር ግን ወደ አዲስ ሙድ መቀየር ብዙዎቻችን አሁን ከጓዳ ጀምሮ ሰላምዬን ጨምሮ እናትህ በቃ ሁሉም ነገርን እናውቃለን። ግን የፍቅር ህይወት ብዙም ሰው ያውቀው ወይ የሆነ በጣም ረጅም ጊዜ ሄድክበት የለም ወይ የለም። አይ የሚረሃ ፍቅር ጊዜ የለም። ምን ነው በቃ ነፍሽ ታሰለቻለሁ ነገሮች ላይ ሰለቻለሁ። አሁን ግን ያው መሰተትን አሁን ግን መረጋጋት ላይ ነኝ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወደው። ጸጉሯ ረዘም ያለ እንዲህ ካለሽ መምጣት ትችላለሽ። ያው በጣም ተስተካክያለሁ ነው ማለት። በዚህ ወቅት ያሳይ የነበረውን ነገር ወደ ኋላ መለስ ብለው ያስታወሱ ሰዎች ስለ ጋዜጠኛው ጤንነት ጥርጣሬ እንደነበራቸው ሲገልጹም ይሰማል። ከስም አጠፋብኝ ሚዲያው ከሷ ጋር ያደረገው ቆይታ ላይ በግልጽ የታመመ ሰው እንደሆነ ወይም ደግሞ ጤናው ትክክል እንዳልሆነ ትረዳላችሁ። ይሄ ሰው ነፃ የሚወጣው እንዴት ነው? መፍትሄ ነው የሚያስፈልገን ብዬ አስባለሁ። መፍትሄ ደግሞ ያለው እናንተ ጋር ነው። ብዙ አይነት መፍትሄዎች አየር ላይ አሉ። ይገደልም መፍትሄ ላይ ነው ያላችሁት። ይገደልም እያሉ ነው። ይጸለይለት መፍትሄ ነው። ግን ሲሪየስ የሆነ መፍትሄ ዓላማችን ማዳን ከሆነ ዓላማችን ይህ ልጅ ከገባበት ነገር እና በሱ ችግር ውስጥ ያሉ ሰዎች በነገራችን ላይ እንዲህ ያሉ ውይይቶች ስንወያይ እሱ ብቻ ሳይሆን በዚህ አይነት ነገር ውስጥ ያሉ ሰዎች ሁሉ ቁጭ ብለው ያደምጡናል። አንዳንድ ሰዎች ፈጽሞ ከዚህ አይነት ነገር ውስጥ አይወጡም ስትሏቸው ተፈወስኩኝ ወጣሁኝ ምናምን ብሎ ደግሞ ምስክርነት ሲሰሙ ታያላችሁ። አይታችኋል እዚህ ቲክቶክ ላይ አንዳንዶች ራሳቸውን ሲያጠፋ አይታችኋል። መፍትሄው ምንድነው? ይህ ጤንነቱ ጥያቄ ውስጥ የገባበት ከሚናገራቸውና ከሚያደርጋቸው ነገሮች ጀርባ ብቻውን አይደለም የሚሉ ጥርጣሬዎችን ያስነሳበት ጋዜጠኛ ከወራት በፊት ተነስቶ የነበረውን አቧራ በስኬት ነበር ያሰከነው። በተደጋጋሚ በተለያዩ ቻናሎች ላይ ቀርቦ ራሱን ተከላክሎ ለስራ የተራበ ሰው መሆኑን ተናግሮ የብዙዎችን ልብ አሸንፎ ነበረ ጉዳዩን በድል ቋጨው። በዚህ የተነሳም ጋዜጠኛ ሶፎንያስ
ሶፎንያስ በአሻም ቴሌቪዥን እና በትርታ ኤፍኤም ስራ መስራትም ጀምሮ ነበረ። ባለፉት ቀናት ግን ይህ ሁሉ ጥረቱን መና የሚያደርግ ስሙን መልሶ ለመገንባት የሄደበትን ርቀት የሚንድ አዲስ ጉዳይ ተፈጠረ። ሶፎንያስ ከወራት በፊት በተጠረጠረበት የተመሳሳይ ጾታ ግንኙነት ዳግመኛ ስሙ ይነሳ ጀምሯል። ከአዲስ አበባ በመኪና ተሳፍሮ አዳማ ድረስ የሚያስገሰግስ ጽዩፍ ተግባር ልቦናው ላይ ሁለት እግሩን ተክሏል በሚል ብዙዎች መነጋገሪያ ርዕስ አደረጉት። ይህን የተመለከተው አሻም ቴሌቪዥንም በችግሩ ጊዜ ደርሶለት እኔ ያለውልህ ብሎ ስራ ስለሰጠው ጋዜጠኛ አሁን ደግሞ ጀርባውን ሰጠ። ስሙ አብሮ የተነሳበት ጉዳይ በኢትዮጵያውያን ባህል እጅግ የተነወረ ነውና ካንተ ጋር ያለኝን ውል እዚህ ላይ አብቅቻለሁ ሲልም ደብዳቤ ያወጣበት። የአሻም ቴሌቪዥን ደብዳቤ ሙሉ ቃል እንዲህ ነው የሚለው። ለውድ ተመልካቾቻችንና ተከታታዮቻችን ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትላንት ዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጭ ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋሟን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች አሻም ቴሌቪዥን። ሰው ይህን ጉድ ሰምቶ ገና ልቡ ሳያርፍ የሶፎንያስ ነገር ባህር ማዶ ተሻግሮ ይሰማም ጀምሯል። ኢትዮጵያ እያለ በሚሰራቸው ፕሮግራሞች መስጉን የስፖርት ጋዜጠኛ መሆኑን ያስመሰከረው ሙሉጌታ ከፋለኝ ከሀገረ ካናዳ ሆኖ ያስተላለፈው መልእክት ሶፎንያስን የወደቀ ዛፍ ምሳር ይበዛበታል እንዲል የሚያስገድደው ይመስላል። ለመሆኑ ከዚህ ጸያፍ ነገር ጋር ስሙ እየተነሳ ያለው ሶፎንያስ ካናዳ ድረስ ደውሎ ለጋዜጠኛ ሙሉጌታ የተናገረው ነገር ምን ነበረ? ከራሱ አንደበት እንስማው። ለሊት ደወልልኝ ተኝቼ፣ ያው አገር ቤት ቀን ነው፣ እዚህ ደግሞ ያው ይመሻል እንደምታውቀው እና ቀስቅሶኛን ከእንቅልፌ ተነስቼ ግን ስልኩን አነሳሁትም ተኛው መልሼ። ከዛ ቮይስ ላክ። ቮይሱ ምን እንደሚል ታውቃለህ? ጉዳዩ ምን ያህል ጥልቅ እንደሆነ በጣም ሰፊ እንደሆነ የምታውቀው የላከልኝ ቮይስ ሙሌ እንዴት ነው ሙሌ አለኝ። ሙሌ የጠፋ ሰው ቶሮንቶን በጣም ተቆጣጥረዋል የሚል ነገር ደርሶኛል፣ በጣም ደስ ይላል ምናምን አለኝና አንድ በጣም የቅርብ አብሮ አደግ ጓደኛዬ በቅርብ ነው ካናዳ ቶሮንቶ የመጣው እና እባክህ ፕሊስ አገኘውና አንድ ቢራ ነገር እንደው ብጋብዝልኝ። ኢማጂን ይሄ ልጅ አገር ቤት ብቻም ሳይሆን ልክ እንደኔ እንዳንተ ያሉ ውጪ የሚኖሩ ሰዎችንም የዚህ ቆሻሻ ድርጊት ሰለባ ለማድረግም ብዙ ርቀት መሄድ እንደሚቻል ማሳያ ነው። ኖት ኦንሊ ኢትዮጵያ ብቻ አይደለም፣ አሜሪካም ካሉ በእንደዚህ አይነት ቆሻሻ ድርጊት ውስጥ ካሉ፣ አሜሪካም ካሉ፣ ካናዳም ካሉ፣ ጀርመንም ካሉ፣ ብቻ ዋሬቨር በየትኛውም ዓለም ላይ ካሉ ሰዎች ጋር በቅርበት ገብተዋል። ፋይናንሻሊም ሰፖርት ሊያደርጉ ይችላሉ። እንደምታውቀው በጣም ጠንካሮች ናቸው። አሁን ካናዳም አሜሪካም በእንደዚህ አይነት ግብረ ሰዶማውያን ድርጊት ውስጥ ያሉ ሰዎች በጣም ፋይናንሻሊ ስትሮንግ ናቸው። እንደምታውቀው በጣም ተጽዕኖ ፈጣሪዎች ናቸው በፖለቲካውም በቢዝነሱ እና ከሀገር ቤት ባሻገር ምን ያህል ውጪ ድረስ እንግዲህ አስበው ማለት ይሄን ዛሬ ከሰማ በኋላ እኔ በየዋነት ማሰብ አልፈልግም። አሁን እንደው የምርም የቅርብ ጊዜ ጓደኛው መጥቶ እሱን ላላምድለት አይነት ነገር ነው ብያለሁ። ቢራ ጋብዘው እና እባክህ እንደው አውራው
አዲስ ልጅ ነው ምናምን ብሎ ነው ያለኝና መልስ አልሰጠሁትም። ሰምተሃል ብሎ ቴክስት ላከልኝ። ከዛ እሱ ከቮይሱ ቀጥሎ ሰምተሃል ብሎ ቴክስት ላከልኝና አሁን ዛሬ ያንን ቪዲዮ ሳየው በድጋሚ ሾክድ ነው ያልኩት። በጣም የደነገጥኩትኝ ማርገጥ ምንም ሊመጣብኝ አይችልም። ጂም ልጁን ቢራ በጋብዘው ይሄ ነው የዚህ ሰሞን አጀንዳ፣ የወቅቱ አስደንጋጭ ጉዳይ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው አገራዊ ጠቅላላ ምርጫ ድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ.ም መሆኑን አስታወቀ። በዚህ የቦርዱ የጊዜ ሰሌዳ መሰረት የድምፅ መስጫ ቀኑ ከዚህ በፊት ከተለመዱት ቀናት በተለየ ሰኞ ዕለት የሚካሄድ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ማክሰኞ ህዳር 30 ቀን 2018 ዓ.ም ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም እንደሚካሄድ አስታውቋል። ለሰባተኛው ጠቅላላ ምርጫ የሚካሄደው የምረጡኝ ቅስቀሳ ዘመቻ ከጥር 1 እስከ ግንቦት 19 2018 ዓ.ም እንደሚሆን የወጣው የጊዜ ሰሌዳ ያስረዳል። ቦርዱ የመራጮች ምዝገባን በተመለከተ በቴክኖሎጂ ራስን በራስ መመዝገብ ከጥር 15 እስከ መጋቢት 7 ቀን 2018 ዓ.ም የሚካሄድ ሲሆን የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ለአንድ ወር እንደሚካሄድም አስታውቋል። የቴክኖሎጂ ምዝገባው በስልክ በድረገጽና በምዝገባ ጣቢያዎች በታብሌት አማካኝነት የሚደረግ ምዝገባ መሆኑን የቦርዱ ሰብሳቢ ወይዘሮ ሚላት ወርቅ ኃይሉ ተናግረዋል። ምርጫ ከሚደረግበት ቀደም ብለው ያሉት 4 ቀናት ከግንቦት 20 እስከ ግንቦት 23 2018 ዓ.ም ቅስቀሳ ማድረግ የማይቻልባቸው የጥሞና ጊዜያት መሆናቸው በጊዜ ሰሌዳው ላይ ተገልጿል። የምርጫ ውጤት በምርጫ ጣቢያ ደረጃ ይፋ የሚሆነው ግንቦት 24 እና ግንቦት 25 2018 ዓ.ም ሲሆን በክልል ደረጃ ጊዜው የምርጫ ውጤት ይፋ የሚሆነው ከግንቦት 25 እስከ ግንቦት 29 2018 ዓ.ም ነው። በብሔራዊ ምርጫ ቦርድ ይፋዊ የጊዜ ሰሌዳ መሰረት የሰባተኛው ሀገራዊ ምርጫ ይፋዊ ውጤት የሚነገረው ሰኔ 4 ቀን 2018 ዓ.ም መሆኑም ተመልክቷል። የኢትዮጵያ ምርጫ ቦርድ በግንቦት ወር የሚያካሄደው ሰባተኛው ሀገራዊ ምርጫ አስቻይ ሁኔታ ባለባቸው የሀገሪቱ ክፍሎች ሁሉ እንደሚካሄድም አስታውቋል። የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ሀገራዊ ምክክር መቅደም እንዳለበት መጥቀሱ ይታወሳል። አንዳንድ የፖለቲካ ፓርቲዎች በሀገሪቱ የተለያዩ አካባቢዎች ያሉ የሰላምና ጸጥታ ጉዳዮችን በማንሳት በአሁኑ ወቅት በአገሪቱ ምርጫ ለማካሄድ አመቺ ሁኔታ አለመኖሩንም ይናገራሉ። ጠቅላይ ሚኒስትር አብይ በዚህ ዓመት መጀመሪያ ላይ በሕዝብ ተወካዮች ምክር ቤት ተገኝተው ከዚህ ቀደም የተደረገው ምርጫ ጦርነት በነበረበት ጊዜ መካሄዱን በማንሳት ምርጫው እንደሚካሄድ አረጋግጠዋል። በአገሪቱ ባለው የሰላም ሁኔታ ላይ የተነሳ ስጋታቸውን የገለጹ የፖለቲካ ፓርቲዎች ግን በአማራ በኦሮሚያና በትግራይ ክልሎች ግጭቶች ባሉበት ሁኔታ ምርጫ ለማካሄድ የጊዜ ሰሌዳ መውጣቱ ላይ ቅሬታቸውን ገልጸው ነበረ። ከዚህ በተጨማሪም ሕገ መንግስቱን ጨምሮ በርካታ ጥያቄዎች የቀረቡለት ሀገራዊ ምክክር ኮሚሽን ጥረቶች ባልተቋጨበት ሁኔታ ምርጫ እንዴት ሊካሄድ ይችላል የሚሉ ስጋቶችም ያነሱ የፖለቲካ ፓርቲዎች አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ይህን የምርጫ የጊዜ ሰሌዳ የተዘጋጀው ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ አባላት ጋር በመወያየት መሆኑን ተናግረዋል። የፋኖና የመከላከያ ውጊያ ከውጭ ሀገር ያሉ ተናጋሪዎችን እያሳተፈ ልክ እንደ ተከታታይ ፊልም መጓዙን ቀጥሏል። የሰሞኑ ክፍል ድርድርና ማስረሻ ሰጤ የሚል ርዕስ ነበረው። ከዛሬ ጀምሮ ለሚቀጥሉት ጥቂት ቀናት የሚሄደው ደግሞ ጀነራል ባጫ ደበሌ በአዲስ መልክ የሚል ርዕስ ሊሰጠው ይችላል። አማራጭ ርዕስ ካስፈለገው ደግሞ ፋኖ በአዲስ አበባ ዙሪያ ሊሉትም ይችላሉ። መቼም በውጊያ መሃል ለሚሰሩ ፕሮፓጋንዳዎች ኃላፊነት የመውሰድ ጉዳይ እምብዛም ስለሆነ ማንም እየተነሳ ነው። ጦሩ እንዲሆነ በዚህ ገብቶ በዚህ ወጥቶ እያለ ያልተሰበረ ዜና ሲሰብር የሚውለው። በዚህ ተጠየቅ በሌለበት አግባብ የሚሰሩ ዘገባዎች ከቀናት በኋላ ማጣፊያው ባጠራቸው ዘገባዎች መልሰው መተካታቸው ላይቀር አሁን ላይ ብዙ ሲባልባቸው እንሰማለን። የሰሞኑ ተረኛ ሰበር ዜና ዘጋቢ ሀብታሙ አያሌው ሆኗል። ሀብታሙ እንደሚለው ከሆነ ፋኖ አዲስ አበባ ዙሪያ ላይ ጦርነት ከፍቷል እያለ ነው። በርዕሰ ጉዳይ ላይ እንደምታዩት ከአዲስ አበባ በቅርብ ርቀት ላይ የፋኖ ኃይሎች ትንቅንቅ ውስጥ ነው የሚገኙት ይላል ርዕሰ ጉዳያችን። እንደምትመለከቱት ከአዲስ አበባ በቅርብ ርቀት በፋኖ ኃይሎች የተጀመረው ትንቅንቅ ምን ይመስላል የሚለውን መረጃ እናድረሳችሁና ከዚያ አርበኛ መላኩ ደግሞ የሚነግረንን ታደምጣላችሁ።
አፋባሃ ከአዲስ አበባ በ60 ኪሎ ሜትር ርቀት ውስጥ ጥቃት መክፈቱን ይፋ አድርጓል። በወሎ ላስታ ቀጠና ከ4 ሰዓታት በላይ የዘለቀው ውጊያም ሲካሄድ ውሏል። የከሰም ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት አባት አርበኞች ጋር በመጣመር ታላቅ ጀብዱ መፈጸሙን በገለጸበት የግንባር መረጃ ላይ እንዳመለከተው አፋባሃ ከአዲስ አበባ በ60 ኪሎ ሜትር ርቀት ጥቃት መክፈቱን አሳውቀዋል። የአፋባሃ ሳምነው እዝ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት ባገዛዙ ጦር ኪሳራ ማድረሱን ያሳወቀው እዙ በፈጣን የማጥቃት ታላቅ ድል እያስመዘገበ መሆኑን ይፋ አድርጓል። ይህም የተረጋገጠ መረጃ ነው። የሀብታሙ አያሌውን ዘገባ መነሻ አድርገን የቀደመ የውጭ ሀገር ሰዎችን ድንጋጤ ብንጠብቅም እስካሁን ድረስ ግን ዜጎቻቸውን ከእንቅስቃሴ የገደቡ ኤምባሲዎች፣ አዲስ አበባ ከተማ ለቀው የወጡ አምባሳደሮች አልታዩም። ያኔ ከዓመታት በፊት ህወሓት 4 ኪሎ የምትገባ መስሏቸው የደነገጡት አምባሳደሮች በተሸበሩበት ልክ አሁን የሀብታሙን አዲስ አበባ ደርሰናል የሚል ዜናን ሰምተው የደነገጡ ዲፕሎማቶች የሉም። ይልቅስ አዲስ አበባ መሪዎቿን ሆሳና ድረስ ልካ በዓል አስከብራ ጄኔራሏን ከናይሮቢ ድረስ ጠርታ መጽሐፍ አስመረቃ ነው የሰነበተችው። ታዲያ በዚህ የመጽሐፍ ምረቃ ላይ ሙሽራ ሆነው የተገኙት የመጽሐፉ ባለቤት ጄኔራል ባጫ ደበሌ አሁን አዲስ አበባን አሻግረን እያየናት ነው ለሚሉት ፋኖች በጠመንጃ ከመጣችሁ በጠመንጃ እንመልሳችኋለን የሚል ፉከራ ሲያሰሟቸውም ነበረ። የሸፈቱ ልጆች የማያገቡ ከሆነ ግልጽ ነገር ነው። በጠመንጃ ነው የሚዋጉት፣ በጠመንጃ ነው መልስ የሚሰጣቸው። ስለዚህ ህዝቡ ልጆቹን ማስገባት አለበት፣ አንድነቱን መጠበቅ አለበት። ያኔ ኢትዮጵያን ወደምንፈልገው ደረጃ ልናሳድጋት ሁላችንም የበለጸግን እንሆናለን።